በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ምእመናን ሁላችሁ አባቶች፣ እናቶች፣ ወንድሞችና እህቶች እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁልኝ? የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት በእኔም በባሪያው በእናንተም በሁላችሁ አድሮ ይኑር። የቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት እማምላክ ወላዲተ አምላክ አማላጅነቷ በሁላችን ላይ አድሮ ይኑር። የመላእክት ጥበቃ የነቢያት የሐዋርያት የጻድቃን የሰማዕታት የደጋግ አባቶቻችን በረከታቸው በእናንተ ላይ ለዘላለሙ አድሮ ይኑር። ትላንት እንደገለጽኩላችሁ ረድኤተ እግዚአብሔርን አጋዥ በማድረግ የምንማረው ትምህርት አለ። ይሄም በተለይ ለመንኩ ጸለይኩ ጸሎቴ አልተሰማም ብላችሁ ተስፋ እንዳትቆርጡ ጌታችን ኢየሱስ ክርስቶስ ራሱ የነገረን ትምህርት ነበርና ቅዱስ ሉቃስ የጻፈውን በሉቃስ ወንጌል ምዕራፍ 18 ከ1 እስከ ቁጥር 8 ድረስ ተመልክተናል። ዛሬ ቃል የገባውላችሁ ከመዝሙረ ዳዊት በተለይ ለእንድ ጊዜ የምትጸለይ ጸሎት አለችና እሷን ጸሎት ነግራችኋለሁ። ይህን ጸሎት በተቻለ ሰው ቶሎ አንድ ነገር እንዲሳካለት እንዲፈጸምለት ሲፈልግ ሁሉ ጸሎት ያደርጋል። እችን ደግሞ 7 ጊዜ እንዲደግማት ነግራችኋለሁ። ቁጥሩን አስታውሳችኋለሁ። እሱን ይዛችሁ በየዕለቱ ከጸሎታችሁ እንዳንዷ አድርጋችሁ ሊጨምሩ ትችላላችሁ። በመጀመሪያ ጸሎቱን የጸለየው ዳዊት ነው። ልበ አምላክ ዳዊት ነው። ጸሎቱን የጸለየው ሁኔታው ሳይቀር በእኛ ተጠቅሷል። ይሄ ጸሎት አንድም በእንተ ርዕሱ ነው፣ ስለ ራሱ ነው። ልበ አምላክ ዳዊት ይህን ጸሎት የጸለየበት ምክንያት በተለይ የገዛ ልጁ ሳይቀር ጠላት ሆኖ ሲያሳድደው የጌት ፍልስጤማዊውን አኪጦፌልን ክፉ መካሪ መጥፎ ቃል ብቻ የሚናገር ደግ የማይወጣው አንድ ክፉ ሰው ነበር አኪጦፌል በዛ ዘመን የሚመክረው ምክር ክፋት ብቻ ነው። ከአፉ የጽድቅ ቃል አትወጣም። አንድም ሰው በቅንነት አያነሳም። ራሱን ብቻ የሚመለከት በጣም ክፉ ሰው ነበረ። እንደዚህ አይነት ሰዎች አሁን ድንገት ብዙ ሊሆኑ ይችላሉ። የሰው ደግነት የማይታያቸው በአብዛኛው ይሄ እኩይ ፍልስጣ የሚባል አለ። እኩይ ፍልስጣ የሰይጣን ስም ነው። እኩይ ፍልስጣ ክፉ የሆነ በቃ እየተከታተለ ይሄንማ እንዳትምረው ይሄን ሰርቶ ይሄን አድርጎ ይሄን ሰርቶ ይሄን አድርጎ እያለ በየሰከንዱ የሚያካስስ የርኩስ መንፈስ ኃይል ነው። እግዚአብሔር ከሱ ይጠብቃችሁ። ከክፉም ተናጋሪ ሰዎች እግዚአብሔር ይሰውራችሁ። ታዲያ አቤሴሎም አኪጦፌልን ከጌት አስመጥቶ ክፉ ሰው ጣዖት አምላኪ የሆነ በራሱ አባት ላይ ዘመተ። በራሱ አባት ላይ ንጉስ ለመሆን ፈለገ። በራሱ አባት ላይ ዘመተ። 10,000 ጦር አኪጦፌል አስከተተ። ዳዊት ቤተ መንግስቱን ጥሎ ወጣ። እንደውም ታቦተ ጽዮን ይዘው ሊከተሉ ሲሉ ተው ታቦተ ጽዮን ወደ ማደሪያ መልሷት እግዚአብሔር ይመልሰኛል ብሎ እንዴት ከልጄ ጋር ዋጋለሁ፣ እንዴት ለልጄ ጦር ሰብቃለሁ፣ እንዴት ለልጄ ሰይፍ ስላለሁ ብሎ ሌሎችንም ትቶ ወደ ደብረ ዘይት ተራራ ሁሉ ወጥቶ በባዶ እግሩ ተሸነፋፍኖ እንዳለቀሰ ሁሉ ይነግረናል ታሪክ። ታዲያ ያሳድደው ነበርና እቺና አሁን እምላችሁን ጸሎት የጸለየበትን ሁኔታ አስቀድሜ ልንገራችሁ ብዬ ነው። አንድ ቀን ማታ ነው። ንጉስ ዳዊት ዛሬ ይገላል፣ ከዋልክበት እንዳታድር፣ ካደርክበት እንዳትውል፣ ዛሬ መጥቷል፣ ዛሬ ምሽት ዛሬውኑ ዮርዳኖስን ተሻግረህ በአስቸኳይ ሂድ ብለው ማታ አጣደፉት። አብረውት ያሉ ሰዎች አሉ። ዳዊት በል ተነስ እንሽሻል። ዮርዳኖስን ሲሻገሩ እየታጣደፉ ሲሄዱ ልበ አምላክ ዳዊት በደረቱ ወደቀ። ከረሞጫው ከጭቃው ከድንጋዩ ከወንዙ ዳር ወደቀ በደረቱ። እቺ መላችሁ ጸሎት የጸለያት እዛ ወድቆ ነው።
እዛች ወድቆ በጣም ትንሽ ጸሎት እኮ ነች። በግዕዟ ነግራችኋለሁ። በአማርኛ የምታውቁት ነው። ምን የሚለው ጸሎት ነው? አቤቱ እኔን ለማዳን ተመልከት፣ እኔን ለመርዳት ፍጠን። ነፍሴን የሚሿት ይፈሩ ይጎስቁሉም፣ ክፉን የሚመክሩብኝ ወደ ኋላቸው ይመለሱ ይፈሩም። እንኳ የሚሉኝ አፍረው ወዲያው ወደ ኋላቸው ይመለሱ። የሚሹህ ሁሉ ባንተ ሐሴት ያድርጉ ደስ ይበላቸው። ማዳንህን የሚወዱ ሁል ጊዜ እግዚአብሔር ታላቅ ነው ይበሉ። እኔ ችግረኛና ምስኪን ነኝ፣ አቤቱ እርዳኝ። ረዳቴ ታዳጊም አንተ ነህ፣ አቤቱ አትዘግይ። ሲጀምር ፍጠን ይላል፣ ሲጨርስ አትዘግይ ይላል። ይሄ ጸሎት ቅድም የነገርኳችሁን ታሪክ አሁን እዚህ ውስጥ አስገብታችሁ ስታዩ አቤቱ እኔን ለማዳን ተመልከት፣ አቤቱ እኔን ለመርዳት ፍጠን ሲል በቃ በፍጥነት የእግዚአብሔር እርዳታ ለቅዱስ ዳዊት ያስፈልገዋል። ተመልከቱ፣ በጣም ያስፈልገዋል። በፍጥነት ነው የሚያስፈልገው። ስለዚህ አንዳንድ ሰዎች በፍጥነት ቶሎ ነገሮች እንዲደረግላችሁ የምትፈልጉ ሰዎች ትኖራላችሁ። ስለዚህ ልበ አምላክ ዳዊት ቶሎ እንዲደረግለት የፈለገው ነገር ነው። ምክንያቱም ከኋላ ጦር መጥቷል፣ ሊገሉት ነው፣ ወንዙን ተሻግረ ማደር አለበት ተባለ፣ ወደቀ። ነፍሴን የሚሿት ይፈሩ ይጎስቁሉም፣ ክፉን የሚመክሩብኝ ወደ ኋላቸው ይመለሱ ይፈሩም። አንደኛ ልጁ ነው፣ ሁለት አኪጦፌል ነው ክፉ ምክር ያመጣው። ሌሎች ደግሞ ጠላቶች ጊዜ ያገኘን ብለው አቤት አቤት አቤት። አንዳንድ ሰዎች እኮ ጊዜ አይጣላችሁ፣ ይኸው ጊዜ አይጣላችሁ፣ ባዶ አያደርጋችሁ እግዚአብሔር። ጠላቶቻችሁ እኮ ሐሴት ነው የሚያደርጉት። ከዛ ግን ሁሉንም ይተባበርባችሁ። በቃ ማንም የላችሁም። አንጠልጥለው ነው የሚሰቅሏችሁ፣ አንጠልጥለው ነው የሚሰቅሉሽ። የሆነ ነገር ተገኘብሽ፣ የሆነ ነገር ተገኘብህ፣ አንጠልጥለው። አኪጦፌሎች ናቸው እነዚህ። እግዚአብሔር ግን ፈጥኖ በመቅሰፍቱ አናታቸውን ይመታል፣ ለዘላለምም ይሰብራቸዋል፣ ለዘላለም ይጥላቸዋል። ለዘላለም ግን በምድር ብቻ አይደለም በሲኦል ለዘላለም ይወድቃሉ። የአቤሴሎምና የአኪጦፌል መጨረሻ አላማረም። አኪጦፌል ሄደ ራሱን የገደለው። መጨረሻ ይሄ ነው። የክፉ ሰዎች ባህሪ መጨረሻው አስደንጋጭ ነው። አቤሴሎም የራሱ ጸጉር ዛፍ ላይ አንቆት የሚጋልበው ፈረስ ከውስጡ ሾልኮ ሄዶ ዛፍ ላይ ተንጠለጠለ። መተው በጦር ልቡን ወጋግተው በብዙ ጦር ወግተው እንደተንጠለጠለ ገደሉት። ክፉ ሰው መሆን በፍጹም በምድርም በሰማይም አይሳካም። ለዚህ ነው ሁልጊዜ የደግ ነገር መገለጫ አድርገኝ የሚባለው እግዚአብሔር። ስለዚህ ልበ አምላክ ዳዊት ነፍሴን የሚሿት ይፈሩ ይጎስቁሉም፣ ክፉን የሚመክሩብኝም ወደ ኋላቸው ይመለሱ ይፈሩም አለ። እውነትም የእግዚአብሔር መንፈስ በትኗቸዋል፣ የእግዚአብሔር መንፈስ አርቋቸዋል። እንኳን የሚሉኝ አፍረው ወዲያው ወደ ኋላቸው ይመለሱ። ሌሎች ደግሞ አሉ ጎሽ የሚሉ ምንም እኮ ሳትበድሏቸው፣ ምንም ዳዊት እኮ ምንም የበደለው ነገር የለም። ሳትበድሏቸው ተነስተው እንዲሚሏችሁ ይኖራል። የሚያሳዳችሁ ኃይል ይኖራል። ሰዎች ላይ ሆኖ ይችላል፣ ጠላት ብቻ ላይ ሆኖ ይችላል። ኑሮ እንዲሁ መግባት መውጣት በብዙ መንገድ የሚያስጨንቃችሁ ሰዎች ልትኖሩ ትችላላችሁ። ይሄን ሁሉ መከራዬን ወደ ኋላ ውሰደው ብላችሁ ነው እቺ ጸሎት ተስፋ ላለመቁረጥና በፍጥነት የምትጸለይ 7 ጊዜ የምትጸለይ ጸሎት ናት። ወደ ኋላቸው ይመለሱ። የሚሹ ሁሉ በአንተ ሐሴት ያድርጉ ደስ ይበላቸው። የሚሹ በቃ በእግዚአብሔር ደስ የሚላቸው ሰዎች አሉ፣ ጥሩ ሰዎች አሉ። ለነሱ ሁሉ ዳዊት የሚጸልዩ ደስ ይበላቸው። ማዳንን የሚወዱ እግዚአብሔር ሁሉ ጊዜ ታላቅ ነው ይበሉ። ማዳንን የሚወዱ እግዚአብሔር ያድናል፣ ያሳያል፣ ታላቅ ነው ይበሉ። እናንተ ታላቅ ነው በሉት። የእግዚአብሔርን ማዳን ፈልጉ። ከዛ በኋላ ልበ አምላክ ምንድነው ያለው? እኔ ችግረኛና ምስኪን ነኝ አለ። እኔ ችግረኛና ምስኪን ነኝ፣ አቤቱ እርዳኝ። ረዳቴ ታዳጊም አንተ ነህ፣ አቤቱ አትዘግይ። ሲጀምር ምን ብሏል ብያችኋለሁ? አቤቱ እኔን ለማዳን ተመልከት፣ አቤቱ እኔን ለመርዳት ፍጠን። እስቲ ከኔ ቀጥላችሁ ተናገሩ። የምትፈልጉ ደግሞ ጻፉት። አቤቱ እኔን ለማዳን ተመልከት፣ አቤቱ እኔን ለመርዳት ፍጠን። መጨረሻ ላይ ደግሞ የምትመለከቱት ምንድነው? እኔ ችግረኛና ምስኪን ነኝ፣ አቤቱ
እርዳኝ፣ ረዳቴ ታዳጊም አንተ ነህ፣ አቤቱ አትዘግይ። እነዚህ ናቸው። ይህን መዝሙር የምታገኙት በመጽሐፍ ቅዱስ ላይ የቱ ጋር ነው? መዝሙረ ዳዊት ውስጥ ነው። የምታገኙበት ደግሞ ቁጥሩ በእኛ 69 ነው፣ በቅንፉ 70 ነው። መዝሙር 69 በቅንፍ 70። 5 ቁጥሮች ብቻ ናቸው ያሉት። ይሄንን 7 ጊዜ የምትጸልዩት ለምንድን ነው? 7 ጊዜ ትነግራችኋለሁ። ግን ሲጀምር እግዚኦ ነጽር ውስተ ረድኤትየ ነው የሚለው። እኔን ለመርዳት ወደ እኔ ለማዳን ተመልከት ነው የሚለው። እግዚኦ ነጽር ማለት ይሄ ነው። ውስተ ረድኤትየ እግዚኦ አፍጠን ረድኤትየ፣ በቃ አፍጥነው፣ እኔን ለመርዳት ፍጠን፣ ረዳቴ ፍጠን 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 ብሎ ነው የሚጀምረው። ሲጨርስ ደግሞ እንዳልኳችሁ አንሰ ነዳይ ወምስኪን አነ ይላል። እኔ ደሃና ምስኪን ነኝ፣ ወእግዚአብሔር ረዳአኒ። እኔ ምስኪን ደሃ ነኝ፣ ራሴን ልረዳ አልችልምና አቅመ ቢስ ነኝና፣ ግን የሚረዳኝ ኃይል አለ ነው። ጠላት ተነስቶብኛል፣ የሚያሳድዱኝ አሉ፣ ክፉዎች ተነስተውብኛል፣ ግን እኔ ደግሞ እግዚአብሔር አለኝ። ወእግዚአብሔር ረዳአኒ አንሰ ነዳይ ወምስኪን አነ ወእግዚአብሔር ረዳአኒ። እኔ ምስኪን ደሃ ነኝ፣ እግዚአብሔር ግን ይረዳኛል። ረዳእየ ወምስካየ አንተ፣ ረዳቴና መጠገዬ ደግሞ አንተ ነህ። እኔ ሌላ አላውቅም፣ ካንተ በስተቀር የለኝምና እግዚኦ አምላክየ ኢትጎንዲ ወኢትጎንዲ። እንግዲህ እግዚኦ አምላክየ ወኢትጎንዲ፣ አምላኬ ጌታዬ አትዘግይብኝ ይላል። በግዕዙ ብትጸልዩት ደስ ይለኛል። ይዛችሁት በግዕዙ ብትጸልዩ አንዱ ትልቅ ነገር ነው። በግዕዝ ብትጸልዩ እመክራለሁ። 5 መስመር ነች፣ ያዟት። በቃላችሁ ራሱ መሸምደር ትችላላችሁ። ድንገት አጠገባችሁ ያለ ቤተክርስቲያን ግዕዝ የሚያቅሰው አነባበቡን አሁን እንዳሳየዋችሁ ለምዳችሁ መያዝ ትችላላችሁ። አለዛ ደግሞ እዚሁ ላይ ሙሉን ልተውላችሁ ይችላል። የምትፈልጉ ከሆነ እዚህ ላይ አስቀምጥላችኋለሁ። ሙሉን እያነበብኩኝ በግዕዙ አድርጌ አስቀምጥላችኋለሁ። በቃላችሁም ብትይዙት ግን ደስ ይለኛል። ልክ መዝሙር 50 ከዚህ በፊት ብዙ ሰው ይነግራችሁኛል። ሻወር ስወስድ ምለዋለሁ በሉ ስላልኳችሁ፣ ስትታጠቡ ሁሉ እግዚኦ አንጻሐኒ እኮ ማጥያቴ ልፈኒ፣ በጣም እኮ የተለየ ቃል ነው። ትግድፈኒ ቅድመ ገጽከ የተለየ ነው፣ ንስሐ ነው በራሱ እኮ። ይሄኛው ደግሞ በፍጥነት አንድ ነገር እንዲሳካላችሁ ስትፈልጉ ነው። 7 ጊዜ 7 ፍጹም ቁጥር ስለሆነ ነው። በእስራኤልም በእስራኤላውያን ዘንድ ፍጹም ቁጥር ይባላል። 7 ብዙ ነገሮች የተሰሩበት ስላለ እኛ 10 ቁጥር ፍጹማችን ነው። 10 ልትጸልዩ ትችላላችሁ። ግን 7 ጊዜ መጸለይ ይዛችሁ በ7 በ7 እናንተም ከ7 ነገር የተሰራችሁ ስለሆናችሁ 4 ባህሪያተ ሥጋ እና 3 ባህሪያተ ነፍስ። ስለዚህ 7 ጊዜ ለእያንዳንዱ ባህሪ ይሄን 7 ጊዜ ስትጸልዩት እግዚአብሔር ደግሞ ፈጥኖ ያደርግላችኋል። ይሄን ጸሎት ተለማምዳችሁ እንድትሉ ትፈልጋለሁ። ስለዚህ ቶሎ ነገሮች እንዲሳክሉላችሁ ስትፈልጉ ይሄን ጸሎት ታደርጋላችሁ ሁሉ ጊዜ። እግዚአብሔር ደግሞ ሁሉን ነገር ያደርግላችኋል፣ ይፈጽምላችኋል። ከጠቀማችሁ ለሌላ ሰው እንዲጠቀም ተባካችሁ ላይክ እና ሼር አድርጋችሁ አዳርሱ። በተረፈ የዳዊት አምላክ የቅዱሳን አምላክ ዳዊትን ከክፉ ነገር የሰወረ እናንተንም ከክፉ ይሰውራችሁ። እግዚአብሔር ከመከራ የሚያወጣ አምላክ ከሚያስፈራ ነገር ያውጣችሁ። ከሐዘነ ሥጋ ከሐዘነ ነፍስ፣ ከሞተ ሥጋ ከሞተ ነፍስ ሰውሮ ረድኤተ ሥጋ ረድኤተ ነፍስ፣ ሕይወተ ሥጋ ሕይወተ ነፍስ፣ ትፍሥሕተ ሥጋ ትፍሥሕተ ነፍስን ያድላችሁ። ድንግል በቀኝ በግራ ትቆምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ያስተማረን የመከረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንዳልኳችሁ ለሌላም ሰው ቃሉን አዳርሱ፣ በቃላችሁ ተናገሩ፣ አዳርሱ። በዚህ ውስጥ ያገኛችሁትን ትምህርት አስቀምጡ። ሌላው በግዕዝ እዚህ ላይ በዜማ በንባቡ እንዳስቀምጥላችሁ ከፈለጋችሁ ሌላ አማራጭ ከሌላችሁ አስቀምጥላችኋለሁ፣ እዛ ላይ ያረግላችኋለሁ። በተረፈ የሰላም አምላክ እግዚአብሔር ሁልጊዜ በረድኤትና በቸርነቱ አይለያችሁ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ኃያል አምላክ ክብር ምስጋና ይግባው። እግዚአብሔር በቅዱስ እጁ ይባርካችሁ፣ በመስቀሉ ይቀድሳችሁ። የዘላለም በረከት በእናንተ ላይ አድሮ ይኑር። መላውን ዓለም ሰላም ያድርግልን፣ የሞቱትን ያጽድቅልን፣ የታመሙትን ይፈውስልን፣ በደዌዳኛ በአልጋ ቁራኛ የተያዙትን ሁሉ አድኖ ከተለያየ መከራ ከተለያየ ስቃይ ሁላችሁን የሚሰውረን የተባረከና የተቀደሰ ጊዜ እመኛለሁ። ለነገዋ ሰዓት በሰላም ያገናኘን። አዲስ የሆናችሁ እንኳን ወደ እግዚአብሔር ቤተሰብ መጣችሁ። ሰብስክራይብ በማድረግ የየሁል ጊዜውን ትምህርት ተማሩ። ሰላም ሁኑልኝ። አሜን።